ቢልይ ነው ሰው በተፈጥሮ ሲደነግጥ ወይንም ደግሞ እንዲህ ነገር ሊከሰትብኝ ነው ሲል ሲሰጋ በልቡ የሚያሳድረው ፍርሃት ነው እንጂ ሙክተሰብ አይደለም አላህን ግን አዘማውን ታላቅነቱን ከመረዳት በኋላ ቅጣቱ ኃያል መሆኑን አውቆ ከመፍራት በኋላ የሚያመነጭ ውስጣዊ ፍራቻ ስለሆነ ይሄ ሙክተሰብ ነው እንደ ዒባዳ ነው የሚቆጠረው ከተረዳነው ካወቅነው በኋላ ነውና የፈራነው አውሬውንም ይሁን ሌላን ነገር መፍራታችን ግን ፊጥሪይ ነው በተፈጥሮ ልንከላከለው የማንችል ከደካማነታችን ጋር አብሮ የመጣ ባህሪ ነው ማለት ነው ስለዚህ ይሄ አምልኮ ሊሆን አይችልም ሌሎቹ ደግሞ ነገሩን ሰፋ አደረጉትና ጌታ አላህን መፍራት ፍጡራንን ከምንፈራው ፍራቻ ብዙ የሚለየው መንገድ አለ የዛኔ ነው የሱ ዒባዳ መሆኑን የሚለየው አንደኛው አላህን መፍራታችን ኸውፉን ዐላ ገይብ በገይብ መሆኑ አላየነው መለኮታዊ ቃሉ ሲናገር ሰማያት የተንቀጠቀጡለትን ቃል አልሰማነውም በልባችን አምነን ግን ታላቅ ጌታ መሆኑን ተቀብለን ፈርተነዋል ሳናየው ሳንሰማው መፍራታችን ኸውፉን ዐላ ገይብ ይባላል ነገር ግን ቀድም እንደ ምሳሌ የተጠቀሱትን አውሬውንም ሽፍታውንም ስለታማ ነገር የያዘውን ዱርዬውንም የምንፈራው ካየን በኋላ እንጂ አሁን እዚሁ ቁጭ ብለን አንበሳ ሲባል ስሙ ሲነሳ ውስጤ ይፈራል የሚል ሰው ሊኖር አይችልም ያየኸው ጊዜ ግን ልትፈራ ትችላለህ ለምን አፉን ከፍቶ ወደ አንተ ከመጣ ምን ሊያደርግ ነው ሊዘይርህ ነው ሌላ አይደለም እንዲህ አይነቱ ፍርሃት ከክስተቱ ከመታየት በኋላ ሲሆን አላህን መፍራት ግን ኸውፉን ዐላ ገይብ በሩቁ መሆኑ ይለየዋል ሁለተኛውስ አላህን መፍራት ዘውታሪ መሆኑ በሆነ ወቅት ወይ በድንጋጤ ሰዓት ብቻ ተከስቶ የሚጠፋ ሳይሆን ሁሌም ከኛ ጋር የሚኖር ነው ቅድም እንደ ምሳሌ የተጠቀሱትን ግን ምንፈራቸው ክስተቱ እስኪወገድ ብቻ ጩቤ አውጥቶ ሊወጋኝ የፈለገ አንድ ወሰን ኃላፊ ቢያባረኝ የሆነ ሰው ቤት ዘልዬ እስክገባ ነው ወይ ደግሞ ሰፈሬ እስክደርስ ነው ትንሽ እንደደረስኩ ዞር ልና ወንድ ከሆንክ ተጠጋኝ አሁን እለዋለሁ ሰፈሬ ገብቻለሁ የሰፈር ልጆች አሉ የሚያግዙኝ አሉ ወይም ሰው ቤት ዘልዬ ከገባው በር ከተዘጋ አሁን ምንም ሊያረገኝ አይችልም ቅድም የነበረው ፍርሃት ይወገዳል ጊዜያዊ ነው ማለት ነው ለፍጡራን ያለን ፍርሃት ለጌታ አላህ ያለን ፍርሃት ግን ሁሉም የትም ስፍራ ሆነን እሱን በልባችን አዘማውን የምንፈራው ነው ሶስተኛ ደግሞ ዋናው ነገር ጌታ አላህን የምንፈራው ከሱ ቁጣና ቅጣት ማንም ሊያስጥለን እንደማይችል ከማመን ጋር ነው አማራጭ የሌለው ፍጡራን ላይ ያለን ፍርሃት ግን የበላዩን እስክናገኝ ነው ምክንያቱም ያ ጉልበተኛ ሌላ ጉልበተኛ ከመጣ ወይም አንተ የተሻለ ስለታማ ነገር ከያዝክ ወዲያው ፍርሃት ሊወገድ ይችላል እንደገና አላህ ሊያድንህም እንደሚችል ከማመንህ ጋራ ማለት ነው ከነዚህ መጥፎ ነገር ከአላህ ቁጣ ግን ማን ሊያድንህ ይችላል ማንም ያልተገደበ ነው ማለት ነው በዚህ ምክንያት ነው ብሎ ያብራራሉ ያ ዋና የተፈለገበት መልእክቱ አላህን መፍራት ዒባዳ ነው የሚለውን ስንይዝ ፍጡራንን ከመፍራት ጋር የተገናኙ ነገሮች እንዳይቀላቀሉብን ለማስረዳት ያክል የመጣ ነው እና ይሄ ኸውፍ ወኻፉኒ ብሎ ራሱ ካዘዘና እንድንፈራው ከፈለገ አላህን ፈርቶ መገኘት ምንድነው ማለት ነው ዒባዳ ነው ካጠፋን ሊቀጣን ይችላል ሊቆጣብን ይችላል ከቁጣውም ሆነ ከቅጣቱ ማንም ሊከላከለን ሊያተርፈን አይችልም ብለን ወንጀል ከመስራት ስሜታችን የፈለገችውን ከመፈጸም ከታቀብን ጌታችንን ፈርተናል ማለት ነው ወደሊሉ ረጃ ቅድም ያልነው ረጃ ጠማ በልብ የሆነ ነገር ለማግኘት መፈለግ ወይም መመኘት የሚባለውም የዒባዳ ክፍል ነው እንላለን ማስረጃው ቀውሉሁ ተዓላ ፈመን ካነ የርጁ የሚከጅል ወይም የሚፈልግ ሰው አለ ሊቃአ ረቢህ የጌታውን መገናኘት ነገ የውሙል ቂያማ ጌታዬን ሳይቆጣብኝ በውዴታው ሳይቀጣኝ በራህመቱ እገናኘዋለሁ መለኮታዊ ፊቱን አየዋለሁ ብሎ እንዲህ አይነት ረጃ ተስፋ ያለው ሰው فليعمل عملا صالحا ገና ከወዲሁ በዱንያ እያለ صالح ጥሩ የሆነ ስራን ይስራ በኢኽላስ የታጀበ እንዲሁ ሱናን የገጠመ ሸሪዓውን መሰረት ያልጣሰ صالح ስራ ይስራ ولا يشرك بعبادة ربه በጌታው አምልኮ ላይም አያጋራ አሐዳ አንድንም አካል አለ ታዲያ እዚህ ውስጥ ከርዕሱ ጋር የተገናኘው የትኛው ነው فمن كان يرجو የሚለው ተስፋ የሚያረክሰው ጌታችንን በጥሩ ሁኔታ መገናኘትን ረጃ የምናደርገው በራሱ በአላህ ላይ ነው ስለዚህ አላህ ላይ ተስፋ ማድረግን በዚህ አየት መሰረት ከታዘዝን በአላህ ላይ ረጃ ማሳደር ዒባዳ ይሆናል ስለዚህ ፍጡር ላይ ተስፋ ማድረግስ አይቻልም ማለት ነው ታዲያ እንዴት ነው ተማመንብሃለሁ ሙሉ ተስፋ አለኝ ታሳካዋለህ ብዬ
እጠብቅሃለሁ የሚሉ ቃላቶችስ እንዴት ይታያሉ ሲባል ሰበብ ከመሆን አንግል ነው የምናየው። 100% በማንም ላይ ልንተማመን አንችልም። አቅሙ በእጃቸው አይደለማ። አንተ ቤተሰብ ወይ ጓደኛ ወይ ዘመዶች የቱንም ያህል ሀብታም ባለስልጣን ይሁኑ አንተ ጉዳይህን እኔ ያሳካልሃለሁ በእኔ ላይ ተማመን ሲልህ ኢንሻአላህ ነው የምትለው። በአላህ ፍቃድ ስር ሆኖ ነው ሰበቡን የምታሳካልኝ እንጂ አንተ በራስህ 100% ምንም ልታደርገው እንደማትችል ውስጥ ያውቃል። 100% ባንተ ላይ ሙሉ ተስፋ አለኝ ከተባለ ግን ታዲያ በአላህ ላይ ያለህ ተስፋና በዚህ ሰው ላይ ያለህ ተስፋ ምን ልዩነት ይኖረው? በረጃ ሊስተካከሉ ይሄ ነው ወደ ሽርክ የሚቀየረው። ከሰበብያው አንፃር ግን ከዚህ በፊትም ከተፈጸመልን ተግባር አሁንም ይሳካልናል የሚል ተስፋ አለን ማለት ይቻላል፣ ፍጡራን ላይ ማለት ነው። አላህ ላይ የምናሳየው ረጃ ግን 100% ምንም የሚያቅተው የሚከለክለው ነገር ስለሌለ ማለት ነው። ودليل التوكل توكل صدق اعتماد القلب على الله ሰው በልቡ ሙሉ በሙሉ ይሳካልኛል ብሎ በአላህ ላይ ተስፋ ማድረግ መጣል መመካት የሚባለው ማስረጃው قوله تعالى وعلى الله فتوكلوا ማለት ነው። በአላህ ላይ ብቻ ተመኩ إن كنتم مؤمنين እውነተኛ ማኝ ከሆናችሁ ይላል። تقديم المعمول يفيد الحصر ከተግባሩ በፊት የሚተገበረለትን አካል ማስቀደሙ ገደብን ያመለክታል። እዚህ ጋር وعلى الله فتوكلوا አለ። فتوكلوا على الله بالنورس በሐሳብ ደረጃ ያው ነው አላህ ላይ ተመኩ ነው። ግን በረቀቀ ማዕና ደረጃ ልዩነት አለው። መጀመሪያ وعلى الله በአላህ ላይ ብሎ ከተግባሩ ከተወኩሉ በፊት ምን ተገበረለትን አካል ማስቀደሙ አላህን ሐስርን ገደብን ነው የሚያሳየው። فتوكلوا على الله بالنورس الله ላይ ተመኩ ነው። ከአላህ ውጭ ባለውስ ተመኩም አትመኩም የሚል ነገር የለም፣ በሩ ክፍት ነው። ነገር ግን وعلى الله ብሎ تقديم المعمول የሚሰራለትን ጌታ ከስራው በፊት ቀድሞ መጥቀሱ يفيد الحصر ገደብን ነው የሚያሳየው። ተግባባን? ልክ አሁን ፋቲሃ ላይ إياك نعبد وإياك نستعين እንላለን። إياك نعبد ሚለው نعبد إياك ቢሆን ኖሮስ ማዕናው አንድ ነው። አሁን አንተን እንገዛለን ነው። ግን የረቀቀው ማዕና ላይ إياك ሚለው መቅደሙ ካንተ ውጭ ያለውን አንገዛም ለማለት ያገለግላል። إياك ካለ አንተን ብቻ ማለት ነው። نعبد እንገዛለን أي لا نعبد غيرك ካንተ ውጭ ያለውን አንገዛም በውስጥ ታዋቂ ያለ ነው። ነገር ግን ዒባዳው ቢቀድም ኖሮ አንተን እንገዛለን ይሆናል። ካንተ ውጭ ያለውንስ እንገዛም አንገዛ የተገለጸ ነገር የለም። ስለዚህ እዚህ ቦታ وعلى الله በአላህ ላይ ብቻ ማለቱ በሌላው ላይ አትመኩ ሚልን በውስጥ ታዋቂ ያቅፋል። ምክንያቱም فتوكلوا على الله ሳይሆን وعلى الله فتوكلوا ተግባብተናል። ግልጽ ነው ወንድም። ይሄንንም ስለሚያሳይ إن كنتم مؤمنين እውነተኛ ሙእሚኖች ከሆናችሁ አላህ ላይ አለመመካት ከኢማን መውጣት ነው ማለት ነው። እውነተኛ ሙእሚን መገለጫው ምንድነው? በጌታው በአላህ ላይ ይመካል። በቁርአን ላይም እንደተናገረው ومن يتوكل على الله فهو حسبه በአላህ ላይ የሚመካ ሰው እርሱ አላህ ለሰውየው በቂ ነው። ምን ማለት ነው? ተመኩ አይ فوضوا اموركم اليه ጉዳያችሁን ሁሉ ወደሱ አስጠብቁ ማለት እሱ እንዲያሳካላችሁ ሙሉ ተስፋ በአላህ ላይ አድርጉ ነው። وقوله تعالى ومن يتوكل على الله فهو حسبه ቀጣዩም እንደዚሁ ሌላኛው የዒባዳ ዘርፍ የተባለው ወደሊሉ الرغبة والرهبة والخشوع ለነዚህ ለሶስቱም ረግባ ማለት ከአላህ ዘንድ ያለውን ኸይር መከጀልና መፈለግ ነው። ጠለብ ከምኞት አልፎ እንቅስቃሴ ላይ ሲገባ ነው ብለናል ቀደም። والرهبة የአላህን አዘማ ቅጣቱን መፍራት والخشوع እንዲሁም መተናነስ ራስን ዝቅ ማድረግ ለነዚህ ለሶስቱም ማስረጃ قوله تعالى الله እንዲህ ማለቱ ነው። ስለ ነቢያቶች ባህሪ ሲነግረን ኢነሁ ማለት እነሱ እኮ ካኑ ነበሩ አለ። ምን የሆኑ يسارعون في الخيرات አንድ በመልካም ነገር ላይ የሚቻኮሉ የሚቀዳደሙ ነበሩ። ለነጋ ይሉም ማለት ነው። በመልካም ተግባር ላይ ጌታቸውን ለማስደሰት يسارعون أي يسابقون ይሽቀዳደሙ ነበር። እንደገና ደግሞ ወይድዑነና ይማጸኑን ይለምኑን ነበር አለ። ረገበን እኛ ዘንድ ያለውን መልካም ነገር በመከጀል ወረሃበን በታላቅነታችን ቅጣታችንን ደግሞ በመፍራት ይገዙን ነበር።
ወካኑ ለና ደግሞም ለኛ ነበሩ ኻሺዒን የሚተናነሱ የሚዋረዱ ዝቅ የሚሉ ነበሩ አለ። ስለዚህ የነዚህን ነቢያት ባህሪ ሲጠቅስ አንደኛ ረግባን፣ ሁለተኛ ረህባ፣ ሶስተኛ ኹሹዕን ጠቅሷል ማለት ነው። የዒባዳ ክፍል ናቸው ስንል ከዚህ ማስረጃ ተነስተን ነው። እኛም ሙሉ በሙሉ እንቅስቃሴ ውስጥ የምንገባው ከአላህ ፈልገን መሆን አለበት። እንዲሁም ቁጣውን ፈርተን ከተናነስንም ለአላህ ብለን እንጂ ለማንም ሊሆን አይገባም። ወደሊሉ الخشية በልባችን የአላህን አዘማ ኸውፍ ያው ከቅጣቱ ብለናል። አዘማውን ደግሞ ታላቅነቱን በማየት ልብ ላይ ፍርሃትን ለማሳደር ኸሽያ ቀውሉሁ ተዓላ ፈላ ተኽሸውሁም ወኽሸውኒ ማለቱ ሙሽሪኮችን ወይም ጠላቶቻችሁን የሰይጣንን ሰራዊት አትፍሯቸው፣ ወኽሸውን እኔን ብቻ ፍሩ፣ እኔ ነኝ ከጠላታችሁ ላድናችሁ የምችለው ማለት ነው። ይሄ ነው ማስረጃችን። ወደሊሉ ኢናበት ለመመለስ ደግሞ ደሊል ማለትም ትላንት ከነበረው መጥፎ ባህሪ ቶሎ ተጸጽተን ዛሬ ወደ ትክክለኛ ባህሪ የጌታ አላህን ትእዛዝ ወደ መፈጸም መመለስ ኢናባ ይባላል። ይሄም ራሱ ዒባዳ ነው። ሰውየው ትላንት መጥፎ ነበረ፣ ዛሬ ጥሩ ከሆነ ተጸጽቶ ተመልሷል፣ ዒባዳ ፈጽሟል። ሲሰለችህ ነው እንዴ አሁን ደግሞ ወደዚህ የመጣኸው አንለውም። ትላንት የነበረው ማዕሲያ ነው፣ ወንጀል ነው። ተጸጽቶ ደግሞ ዛሬ ጌታዬን ላስደስት ብሎ ወደ ጥሩ ባህሪው ከተመለሰ ሰውየው መመለሱ ራሱ እንደ ዒባዳ ይቆጠራል። ኢናባ ወይም መመለስ ከመጥፎ ባህሪ ወደ ጥሩነት ዒባዳ ለመሆኑ ቀውሉሁ ተዓላ እንዲህ የሚለው የጌታ አላህ ቃል ነው። ወአኒቡ በመጸጸት ተመለሱ ይላል። ኢላ ረቢኩም ወደ ጌታችሁ መንገድ፣ ወአስሊሙ ታዘዙ ለሁ ለርሱ። ትላንት ብዙ መጥፎ ነገር ውስጥ ህይወት ውስጥ ገብተናል፣ ግን እስከ ለተሞታችን መቆየት የለበትም። አኺራና አላህ ትዝ ያለን ጊዜ ተጸጽተን መመለስ ስላለብን ወአኒቡ ኢላ ረቢኩም ወደ ጌታችሁ መንገድ ተጸጸቱና ተመለሱ። ወአስሊሙ ለሁ ደግሞም በተግባር ለርሱ ታዘዙ። በልብ ብቻ ሳይሆን መጸጸቱ በተግባርም መታዘዝ ያስፈልጋል። ስለዚህ ኢናባ ሚነል ዒባዳ ከዒባዳ ክፍል መሆኑን ያሳየናል ማለት ነው። ጥቅም ፈልጎ ግን ሰውየው ከተመለሰ ጌታውን ፈርቶ ሳይሆን ኢናባ አይባልም ማለት ነው። ወደሊሉ ልስቲዓነቲ ለኢስቲዓና ማስረጃውስ አይ ጠለቡል ዐውን ማለት ነው። እገዛ መፈለግ ሲንና ታ ከገባ ሊጠለብ ይባላል። እናም ወደሊሉ ልስቲዓነቲ እገዛና እርዳታን መፈለግ ከጌታ አላህ ነው። ለምን እገዛ በራሱ የዒባዳ ክፍል ነው ከተባለስ ቀውሉሁ ተዓላ ማስረጃው ይሄ ነው። ኢያከ ናዕቡዱ አንተን ብቻ እንገዛለን፣ ወኢያከ እንዲሁ ባንተው ብቻ ነስተዒን እንረዳለን፣ እርዳታን እገዛን እንፈልጋለን በሉ ብለናል። ስለዚህ ኢስቲዓና አይ ጠለቡል ዐውን እገዛን መፈለግ በራሱ የዒባዳ ክፍል ነው። ሐታ ሌላው ይቅርና ኢሻ ሰግደ ስትወጣ ጫማህን በምታስርበት ጊዜ ለገመዱ እንኳን ያ ረቢ አግዘኝ ብትል ቀልድና ሹፈት አይደለም፣ ራሱ ዒባዳ ነው። ያለሱ ፍቃድ እሱንም ልታረግ እንደማትችል የታወቀ ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በምታረጉት ጫማ እንኳን እገዛውን ጠይቁ ነው የተባለው። እቺማ ትንሽ ነች እኔ ለሷ በቃለሁ። አስለን እኔ የምትለው አንተ ማነህና? አላህ የሚጠየቀው ከአቅምህ በላይ የሆነ ነገር ሲሆን ነው። በአቅሜ ስር ያልካቸውም እኮ እንደዚሁ የሚያገራልህ አላህ ስለሆነ እንጂ ያንተ አቅም ብቻውን በቂ ሆኖ አይደለም። ስለዚህ በማንኛውም ጉዳይ የጌታህን እገዛ እያስታወስክ አግዘኝ ማለት ይሄ አላህን ቢዚ ማድረግም አይደለም ማሾፍም አይደለም፣ እንደውም ዒባዳ ነው ማለት ነው። ሐዲስ ላይ ምን የሚላል? ወፊል ሐዲስ ለአብዱላህ ብን አባስ ረዲየላሁ ዐንሁማ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉት? ኢዘ ስተዐንተ እገዛን በፈለክ ጊዜ አሉት ፈስተዒን ቢላህ በጌታህ ታገዝ ማለት። ሹዐይብም ዐለይሂ ሰላም ወላሁል ሙስተዓኑ ዐላ ማ ተሲፉን ብሏል። መታገዣችን ሁሌም ጌታችን አላህ ነው። እነዚህን ነገሮች መፈጸም የዒባዳ ክፍል ነው። እሺ ሰውን አግዘኝ ማለት አይቻልም? ይቻላል። ሰበብ ሆኖ ሊረዳህ ይችላል። ያ ሰው ግን ካላገዘኝ የትም አልደርስም የሚል እምነት ግን ይዘህ አይደለም። ይሄ በአላህ ላይ እንደ ሰበብያው እርዳኝ ይባላል። ነቢያችንም ሰለላሁ ዐለይሂ ወሰለም ወላሁ ፊ ዐውኒ ልዓብዲ ማ ካነ ልዓብዱ ፊ ዐውኒ አኺህ አላህ አንድ ባሪያውን በመርዳት ላይ ነው፣ ያ ባሪያ ወንድሙን እስካገዘ እስከረዳ ድረስ። እንዲሁም በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ በመልካም ተግባርና አላህን በምትፈሩበት ነገር ላይ እርስ በርስ ተጋገዙ ተብሏል። መተጋገዝ ይቻላል እንደተሰጠን። ሙሉ ተስፋ ግን ምንጥለው አሁን በእኛው መተጋገዝ ሰበብ የሚያሳካው ጌታ አላህ ነው ብለን እንጂ ያለ እገዛ የጠራነው አካል ሆኖ አይደለም።
ከዛም ወደሊሉል ኢስቲዓዘቲ ጠለቡል ዐውዝ ጥበቃን መፈለግ ማለት ነው። ከማን ነው? ጠብቀኝ አውጣኝ ከዚህ ከፈራሁት ነገር የሚባለው ከጌታ አላህ ብቻ ለመሆኑ ቀውሉሁ ተዓላ ቁል በል ይለናል አላህ። ምን ልበል? አዑዙ እጠበቃለሁ፣ አይ አልተጂኡ ማለት ወደ እሱ እጠጋለሁ። ወደ ማን? ቢረቢል ፈለቅ እንዲሁም ቢረቢል ናስ የተፈልቃቂው ጎህ ጌታ በሆነው የሰዎች ሁሉ ጌታ በሆነው አላህ እጠበቃለሁ ማለት ነው። ከአላህ ውጭ ጠባቂ ሊኖረን አይችልም። ሰበቡን እናዳርሳለን፣ ዘበኛ ልንቀጥር እንችላለን። ለምን ቀጠር? ቤተሰቦቼን ቤቴንም መኪናዬን እንዲጠብቅልኝ 100% እርግጠኛ ነህ ከዚህ ነገሮች ይጠብቃል? እሱማ አላህ ነው። ራሱ ዘበኛውን የሚጠብቀው ማን ሆነና ከመነሻው ጌታ አላህ ነው። ሰበቡን ለማዳረስ ብቻ ነው። ነገር ግን ዋና ጠባቂ አላህ ነው። ልቤ ያለው እሱ ላይ ነው። ያዘዘኝ ትእዛዝ ግን ሰበቡን ማድረስ ስላለብኝ እንደ ሰበብያው ይሄን ነው የማደርገው። ግልጽ ነው። በዛ መልክ እንጂ 100% ይሄ ዘበኛ ከሌለ ሰፈሩ ላይ ጠፍተናል ሞተናል የሚል እምነት አሳድር አይደለም። ያ ከሆነማ ወደ ኢባዳ ሊገባ ነው ማለት ነው። ዘበኛው ራሱ በማን ጥበቃ ስር ሆነና ነው አንተን ሙሉ በሙሉ ጠባቂ ሊሆን የሚችለው? እኛን የሚጠብቁ መላኢካዎች እንደተመደቡብን ተነግሮናል አይደለም እንዴ? ያ ማለት ግን እነሱ ራሳቸው ከአላህ ውጪ ከፈለጉ ሊጠብቁን ካልፈለጉ ችላ ሊሉን ይችላሉ ማለት ነው እንዴ? አይደለም። يحفظونه من امر الله በአላህ ትእዛዝ ነው ጥበቃውን የሚያከናውኑት። የሆነ መጥፎ ነገር ሙሲባ አላህ እንዲደርስብህ የፈቀደ ጊዜ ዘወር ከማለት ውጪ ምንም አቅም የላቸውም መላኢካዎች። እነሱ ራሳቸው እኮ በአላህ ጥበቃ ነው እንጂ ያሉት ራሳቸውን ችለው አይደለም። يسأله من في السماوات والأرض ይላል። በሰማይ ያሉትን መላእክት በምድር ያሉ ሰዎችና ጅኖች ሁሉ የሚጠይቁት ነው። መላእክትም ጥገኛ ናቸው ማለት እኮ ነው። ግን የታዘዙን ትእዛዝ ነው የሚፈጽሙ የመጡት። ስለዚህ እኔ ልቤ አላህ ላይ እንጂ ይጠብቁኛል የተባሉ መላእክቶች ላይ ማሳረፍ የለብኝም። እነሱንም እኔንም የሚጠብቀው አላህ ነው። አላህ ጥበቃውን በፈለገው መልኩ ያከናውን። መላእክት ሚላክ አይላክ የኔ ስራ አይደለም። የኔ ስራ እሱን ጠብቀኝ ብሎ መማጸን ብቻ ነው። እና ይሄን ጥበቃ ቢረቢል ፈለቅ የተፈልቃቂው ጎህ ጌታ በሆነው ቢረቢል ናስ የሰዎች ሁሉ ጌታ በሆነው በአላህ እጠበቃለሁ ብለ ተናገር ስላለ ጥበቃንም የምንሻው ከዚሁ ጌታችን ነው፣ ከማንም አይደለም። ወደሊሉል ኢስቲጋሰት ኢስቲጋሳስ እንደዚሁ ማስረጃው ኢስቲጋሳ ከኢስቲዓና ወይም ከተወሱል በምን ይለያል ሲባል ኢስቲጋሳ ላ የኩኑ ኢላ ሚን ሽደት ኢስቲጋሳ የሚለው ቃል መከራና ችግር ላይ እንጂ ሌላ ቦታ አይጠቀስም። ጠለቡል ገውስ ማለት ምን ማለት ነው? ከገባህበት ጭንቅ መከራ ችግር ነፃም ያወጣህን አካል መማጸን ነው። ኢስቲዓና ከሆነ ተወሱል ከሆነ በመጥፎ ነገር ብቻ አይደለም ከጥሩም ነገር እንዲሰጥህ መለመን ይቻላል። ለምሳሌ ኢስቲዓና አላህን አገዘኝ ብለህ በዒባዳ ልትለምነው ትችላለህ። ተወሱል ወደ አላህ ስትቃረብ ከምፈራው ነገር ጠበቀኝ ብቻ አይደለም ምከጅለውንም ነገር አሳካልኝም አብሮ ኸይር ይካተታል። ነገር ግን አጊስኒ ብለህ ኢስቲጋሳ ግን ከተጠቀምክ ለመጥፎ ነገር እንጂ ለጥሩ አይመጣም። ኢስቲጋሳ ካለሁበት ጭንቅ መከራ ከስቃይ አውጣኝ ነው ትርጉሙ። ያ ሁለቱንም ሲያቅፍ ኢስቲጋሳ ግን ምንን ያቅፋል? አንዱን ፓርት ብቻ ማለት ነው። ስለዚህ ወደሊሉል ኢስቲጋሰቲ አይ ጠለቡል ገውስ ከገባንበት መከራ ችግር ጭንቅ ነፃ እንዲያወጣን አጊስና የእርዳታ እጅህን ዘርጋልን ብለን የምንማጸነው ለጌታ አላህ ብቻ ለመሆኑ ቀውሉሁ ተዓላ እንዲህ ይላል የአላህ ቃል ኢዝ ተስተጊሱነ ረበኩም ጌታችሁን እርዳን ብላችሁ በጠየቃችሁ ጊዜ ፈስተጃበ ለኩም ለእናንተ ይሻላችሁ። ስለዚህ አጊስኒ ካለ አንድ ሙስሊም ማንን ነው የሚጠራው? ጌታውን ብቻ ነው። ፍጡሩንስ ኢስቲጋሳ ማድረግ ፊማ የቅዲሩ ዐለይህ በሚችልበትና በተሰጠው አቅሙ ስር ከሆነ ጃኢዝ ይበቃል። በማይችለው ከአቅሙ በላይ በሆነ ነገር ከሆነ ሽርክ ይሆናል። በሚችለው ሲባል የሆነ ዱርዬ አንተን ይዞህ መንገድ ላይ ሊዘርፍ ወሰን ሊያልፍብህ ሞከረ። እኔን በዛ በኩል ሳልፍ ስታየኝ እባክህ እርዳኝ፣ ነፃ አውጣኝ ከዚህ ሰው ካለ ምናልባት እኔም ካለኝ አቅም ወይ ከቁመቴ ከሆነ ነገር አንፃር አይተህ ለሱ አያንስም ብለህ ተስፋ አድርገህ ከጠራኸኝ እኔም መጥቼ ብረዳህና ባላቅቅህ ይሄ ሽርክ ላይ ፈጸምክ አይባልም። በአቅሜ ልክ ነው የጠየቅኩት። ቁርአን ላይ ምን ይላል? ሙሳ አለይሂ ሰላም የሱ ወገን የሆነ አንድ እስራኤላዊ ከግብፃዊ ጋር እየተጣሉ እያለ ሙሳ ሲያልፍ አየውና ያ እስራኤላዊ ምን አለ? ፈስተጋሰሁ الذي من شيعته على الذي من عدوه ከሙሳ ወገን የነበረው እስራኤላዊ ከጠላቱ ወገን ለሆነው ለግብፃዊው በግብፃዊ ላይ እንዲያግሰው ሙሳን ፈስተጋሰሁ ድረስልኝ ብሎ ተማጸነው። ፈወከዘሁ ሙሳ
ሙሳ አለይሂ ሰላምም እንደ ታይሰን አልነበረም በአንድ ቦክስ ነው ያሰናበተው አንዴ ሲሰጠው ያው ፈቀደ አለይሂ አልቁርአኑ ላይ ሰላም አለይኩም አለው ያም ወአለይኩም ሰላም ብሎ ሄዷል የነብይ ቦክስ ይገላል ማለት ነው እና ይሄ ምን ያሳየናል ሲባል ሰው በሚችለው ነገር ኢስቲጋሳ